ፋኖ በመሸንቲ ከተማ በተሰባሰበው የብልጽግና ጦር ላይ መብረቃዊ ጥቃት በመሰንዘር ከ18 በላይ ወታደሮችን መደምሰሱን አስታወቀ። በቴዎድሮስ እዝ ስር የሚንቀሳቀሰው የ22ኛ ክፍለ ጦር አርበኞች መሸንቲ ከተማ ድረስ ዘልቀው በመግባት በፋሽስቱ የአገዛዙ ኃይል ላይ ስኬታማና አስደማሚ ወታደራዊ ኦፕሬሽን መፈጸማቸው ታውቋል። በጥንቃቄ በተነደፈውና በሻለቃ ታርቆ መሪነት እቅድ አውጭነት በተመራው በዚህ ኦፕሬሽን የፋኖ አናብስቶች ወደ ከተማዋ ሰርገው በመግባት ያጫደርን የጠላት መቆጣጠሪያ ኬላ ቀድመው በቁጥጥር ስር መዋል ችለዋል። ይህ በእንዲህ እንዳለ በባህር ዳር ከተማ ላረጋ ከበደ የቅርብ ወዳጅ ነው የተባለ ከፍተኛ ባለስልጣን መገደሉ ተሰምቷል። የቀድሞ የባህር ዳር ከተማ ኮሙኒኬሽን ኃላፊ የነበረውና በአሁኑ ወቅትም የአገዛዙ ስርዓት እድሜ ለማራዘም የሚደረገውን የይስሙላ የብልጣ ብልጥ ምርጫ ለማስፈጸም ደፋ ቀና ሲል የነበረው ባንዳ ዘመነ ዘውዱ በባህር ዳር ከተማ አባይ ማዶ አካባቢ በተወሰደበት ቆራጥ እርምጃ ተገድሏል ሲሉ ምንጮች ገልጸዋል። ተጨማሪ መረጃ አለን፣ በስፋት ታደምጡታላችሁ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 106ኛ ኮር 22ኛ ክፍለ ጦር በዋድላ በመቄት ወረዳ ታላቅ ጀብዱ ፈጽሟል። የምኒልክ ዕዝ 106ኛ ኮር 22ኛ ክፍለ ጦር ትላንት ግንቦት 11 2018 ዓ.ም 12 ሰዓት ጀምሮ በጥላት የበላይነት የተቆናጠጡት የቀኛዝማች ተበጀ ወርቁና የቀኛዝማች ጨልፍ ተስፋው ትንፋሾች የብርሃኑ ጁላን ሰራዊት ሲረፈረፉት የዋሉ ሲሆን ውጊያው ዛሬም ድረስ እንደቀጠለ መሆኑ ተሰምቷል። በተመሳሳይ የወግዲ የብልጽግና መዋቅር በመፈራረሱ የአገዛዙ ወታደራዊ አመራር በሽንፈት ኑዛዜ ውስጥ መግባቱ ሲሰማ የብልጽግናው ፓርቲ ከፍተኛ ወታደራዊ አመራር የሆኑት ኮሎኔል ዘላለም ፋኖ በሁሉም ረገድ በልጦናል በማለት የስርዓቱን ውድቀት የሚያረጋግጥ አስደንጋጭ የሽንፈት ኑዛዜ ሰጥተዋል። አገዛዙ በሰዴ ወረዳ የሐሰት ምርጫውን ለማስፈጸም የጦር ኃይል እያከማቸ መሆኑ ታውቋል። ጀግናው 54ኛ ክፍለ ጦር በመጋቢት 30 ቀን 2018 ዓ.ም በፈጸመው አስደናቂ ወታደራዊ ጀብዱ የሰዴ ወረዳ ሙሉ በሙሉ በቁጥጥር ስር መዋሉ የሚታወስ ቢሆንም አሁን ላይ ወረዳውን ዳግም ለመያዝ ቀቢጸ ተስፋውን የሰነቀው የብልጽግናው አምባገነን ስርዓት ሰፊ ወታደራዊ ዝግጅት እያደረገ መሆኑን ከአስተማማኝ የውስጥ ምንጮቻችን የተገኘ መረጃ ያረጋግጣል። በስፋት እንመለከተዋለን። ሰላም ጤና ይስጥልኝ። የተከበራችሁ የሚዲያችን አድማጭ ተመልካቾች አብራችሁ ስትቆዩ እነዚህን እና ሌሎችን ዝርዝር መረጃዎችን በስፋት ታደምጣላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሸር በማድረግ አብራችሁን ቆዩ። ፋኖ በመሸንቲ ከተማ በተሰበሰበው የብልጽግና ጦር ላይ መብረቃዊ ጥቃት በመሰንዘር ከ18 በላይ ወታደሮችን መደምሰሱን አስታወቀ። በቴዎድሮስ እዝ ስር የሚንቀሳቀሰው የ22ኛ ክፍለ ጦር አርበኞች መሸንቲ ከተማ ድረስ ዘልቀው በመግባት በፋሽስቱ አገዛዝ ኃይል ላይ ስኬታማና አስደማሚ ወታደራዊ ኦፕሬሽን መፈጸማቸው ታውቋል። ግንቦት 9 ቀን 2018 ዓ.ም ሰኞ ለማክሰኞ አጥቢያ ከሌሊቱ 7 ሰዓት ላይ የተፈጸመው ይህ ድንገተኛ ጥቃት በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 102ኛ ኮር 22ኛ ክፍለ ጦር አካል በሆነችውና ቀደም ሲል የጣናው መብረቅ ብርጌድ በሚባለው አደረጃጀት ስር በምትገኘው በመሸንቲ ሻለቃ የተሰነዘረ ነው። በጥንቃቄ በተነደፈውና በሻለቃ ታርቆ መሪነት እቅድ አውጭነትን በተመራው በዚህ ኦፕሬሽን የፋኖ አናብስቶች ወደ ከተማዋ ሰርገው በመግባት የአጫዳርን የጠላት መቆጣጠሪያ ኬላ ቀድመው በቁጥጥር ስር መዋል ችለዋል። የፋኖ ሰራዊት ስልታዊ ስፍራን ከያዘ በኋላ 26 የጠላት ወታደሮችን አሽከርክራ በገለባጭ መኪና ወደ ቀጠናው የገባቸውን አድማ ብተናና የመከላከያ ጥምር ኃይል ቅርጽ ባለው ወታደራዊ የከበባ ስልት ውስጥ በማስገባት አይቀጡ ቅጣት ቀጦታል። በዚህ መብረቃዊና የተቀናጀ ጥቃት 18 ያገዛዙ ወታደሮች እስከ ወዳኛው ሲሸኙ 5 የሚሆኑት ደግሞ ከባድ ቁስለኛ ሆነዋል። እንዲሁም ቀሪዎቹ 3 የጠላት ወታደሮች የፋኖን ብርቱ ክንድ መቋቋም አቅቷቸው ግራ ውጪ በማለት ከአካባቢው ፈርጥጠዋል። በአፍንጫው ስር በተፈጸመበት በዚህ ድንገተኛ ጥቃት ክፉኛ የተደናገጠው የብርሃኑ ጁላ ሰራዊት አመራር በከፍተኛ መቅበዝበዝ ያለና የሌለ ኃይሉን አግበስብሶ በማንቀሳቀስ ሙትና ቁስለኛውን እየጎተተ ወደ መጣበት ለመመለስ ተገዷል። ይህ በእንዲህ እንዳለ የብልጽግና አገዛዝ የሳይበር ሚሊሻዎችና የፕሮፓጋንዳ አውታሮች ሰሞኑን ሻለቃ ታርቆ ለአገዛዙ እጅ ሰጥቷል በማለት ህዝቡንና ታጋዩን ለማደናገር የሐሰት ወሬ ሲነዙ መቆየታቸው የሚታወስ ቢሆንም ጀግናው መሪ ዛሬም በጠላት እምብርት ውስጥ የፈጸመው አስደማሚ ወታደራዊ ኦፕሬሽን የስርዓቱን የውሸት ፕሮፓጋንዳ ያፈረሰና ያገዛዙን ቅስም የሰበረ ኃይለኛ ምት ሆኗል። የ22ኛ ክፍለ ጦር ህዝብ ግንኙነት ክፍል በላከው መግለጫ ህዝባዊ ኃይሉ የጠላቱን የጥፋት መዋቅር በየቦታው እያፈራረሰ የህልውና ተጋድሎውን በላቀ ስኬት እንደሚያስቀጥል በድጋሚ አረጋግጧል። ይህ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 106ኛ ኮር 22ኛ ክፍለ ጦር በዋላና በመቄት ወረዳዎች ታላቅ ጀብዱ ፈጽሟል። ጀብደኛው ምኒልክ ዕዝ 106ኛ ኮር 22ኛ ክፍለ ጦር ትናንት ግንቦት 11 2018 ዓ.ም 12 ሰዓት ጀምሮ በጥላት የበላይነት የተቆናጠጡት የቀኛዝማች ተበጀ ወርቁና የቀኛዝማች ጨልፍ ተስፋው ትንፋሾች የብርሃኑ ጁላን ሰራዊት ሲረፈረፉት ውለዋል። ከቋና እስከ ቁር አንበሳ የብልጽግናውን ሰራዊት ሙትና ቁስለኛ ማድረጋቸው ታውቋል። የአማራ ህዝብ ለማጥፋትና ጭፍጨፋ ለመፈጸም ተልዕኮ ተቀብሎ ወደ ክልሉ በብአዴን ዘልቆ የገባው ያገዛዙ ሰራዊት በዋድላና በመቄት ወረዳ ሜዳዎች ከ29 በላይ ሲደመሰሱ በርካታ የጠላት ሰራዊቶች ቁስለኛ ተደርገዋል።
በፋኖች የተሰነዘረበትን ከባድ ጥቃት መቋቋም የተሳነው የጠላት ሰራዊት እግራ ውጪ በማለት ወደ ጋሸና የፈረጠጠ ሲሆን ሙትና ቁስለኞቻቸውንም በጋሸና ሆስፒታል አስገብቶ እየገነዘና እያከመ ይገኛል። በዚህ ጥቃት የተበሳጨው የጠላት ሰራዊት የሲቪሎችን አልባሳት በመግፈፍ ለቁስለኞቻቸው ቁስል ማሰሪያ ሲጠቀሙበት በቀሪዎች ማህበረሰቦች ላይ ድብደባ በመፈጸም ከባድ የአካል ጉዳት ፈጽመውባቸዋል። የአማራን ህዝብ ጠላት አድርጎ የተነሳው የብልጽግና ስርዓት በዚያ ወደ ውጊያ አከርካሪው ተሰብሮ ጋሸና ከተማ ላይ የሲቃ ድምጽ እያሰማ ይገኛል ሲል የምኒልክ የህዝብ ግንኙነት መምሪያ አስታውቋል። ለአገዛዙ የስሙላ ምርጫ ባህር ዳር ላይ ሲቀሰቅስ የነበረው ከፍተኛ ባለስልጣን እስከ አጃቢዎቹ አይቀጡ ቅጣት መቀጣት ተሰማ። የቀድሞ የባህር ዳር ከተማ ኮሙኒኬሽን ኃላፊ የነበረውና በአሁኑ ወቅት የአገዛዙ ስርዓት እድሜ ለማራዘም የሚያደርገውን የስሙላ የብልጣብልጥ ምርጫ ለማስፈጸም ደፋ ቀና ሲል የነበረው ባንዳ ዘመነ ዘውዱ በባህር ዳር ከተማ አባይ ማዶ አካባቢ በተወሰደበት ቆራጥ እርምጃ ተገድሏል ሲሉ ምንጮች ገለጹ። ይህ ግለሰብ የአገዛዙን ከፍተኛ መኳን ተመስገን ጥሩነህን፣ አረጋ ከበደን በምርጫ ስም መልሶ በህዝብ ትከሻ ላይ ለመጫን የባህር ዳርን ነዋሪ ሲቀሰቅስና የክህደት ሚናውን ሲወጣ የነበረ የስርዓቱ ዋነኛ ተላላኪ መሆኑ ይታወቃል ሲል የፋኖ አዛዡ ገልጿል። ህዝባዊ ኃይሉ የዚህን የባንዳ ስብስብ እንቅስቃሴና እኩይ ሴራ በጥንቃቄ ሲከታተል የቆየ ሲሆን የተወሰደበት መብረቃዊ እርምጃም ለአገዛዙ ዙፋን ጠባቂዎችና ለሆዳም ባንዳዎች በሙሉ ግልጽ የሆነ ማስጠንቀቂያ የሰጠ መሆኑንም ሲገልጽ ለአማራ ህዝብ ደምና ሰቆቃ ምክንያት የሆነውን የብልጽግና ስርዓት እድሜ ለማራዘም ዛሬም ድረስ የምትንፈራገጡና ወገናችሁ ላይ የምታስጨፈጭፉ ወዳሞች በሙሉ ከዚህ አውዳሚ ድርጊታችሁ በአስቸኳይ እንድትቆጠቡ የነጻነት ኃይላችን በጥብቅ ያሳስባል። መላው የአርበኞች ሰራዊት እያንዳንዱ ተላላኪ በንስር አይን እየተከታተለ መሆኑን እና ከህዝብ ቁጣና ፍትሃዊ እርምጃ የትም ማምለጥ እንደማይቻል ድጋሚ ተረጋግጧል። አገዛዙ በሰዴ ወረዳ የሐሰት ምርጫውን ለማስፈጸም የጦር ኃይል እያከማቸ መሆኑ ታወቀ። ጀግናው 54ኛ ክፍለ ጦር መጋቢት 30 ቀን 2018 ዓ.ም በፈጸመው አስደናቂ ወታደራዊ ጀብዱ የሰዴ ወረዳ ሙሉ በሙሉ በቁጥጥር ስር መዋሉ የሚታወስ ቢሆንም አሁን ላይ ወረዳውን ዳግም ለመያዝ ቃቢጸ ተስፋ የሰነቀው የብልጽግናው አምባገነን ስርዓት ሰፊ ወታደራዊ ዝግጅት እያደረገ መሆኑን ካስተማማኝ የውስጥ ምንጮቻችን የተገኘ መረጃ ያረጋግጣል። አገዛዙ ወደ ሰዴ ወረዳ ለመግባት ያቀደበት ዋነኛ ስልታዊ ዓላማ ሁለት መሰረታዊ ግቦችን የያዘ ሲሆን የመጀመሪያው የህዝባዊ ኃይሉን የመከላከል አቅም ለስለስ ያለ ሆኖ ካገኘ የራሱን ኃይል አጠናክሮ እዚያው በቋሚነት ለመቀመጥ የሚል ሲሆን ሁለተኛውና ዋነኛው ዓላማው ግን በፋኖ በኩል ጠንከር ያለ የመልሶ ማጥቃት እርምጃ ከተሰነዘረበትና የኃይል ሚዛኑ ካደላበት እንደምንም የተከላከለ የሰዴ ወረዳን የስሙላ የምርጫ ጣቢያዎችን በኃይል ማስፈጸምና ምርጫው እንደተጠናቀቀ ወዲያውኑ ፈርጥጦ ወደ ሞጣ መመለስ የሚል ነው ተብሏል። ለዚህ እኮ የፖለቲካ ተውኔት ስኬት ሲባል አገዛዙ ከተለያዩ አካባቢዎች ማለትም ከሞጣ፣ ከጉንደወይን፣ ከደብረ ወርቅ፣ ከቢቸናና ከየትኑራ ያሉትን ወታደራዊ ኃይሎች እየቀነሰ በመሰብሰብ ላይ ይገኛል ነው የተባለው። ይህንን የተሸነሸነ ኃይል በአንድ ላይ በማከማቸት የሐሰት ምርጫውን ቀን እስኪያለፍ ድረስ ሰዴ ወረዳን በወታደራዊ ጡንቻ ለመቆጣጠር መታቀዱን የውስጥ አርበኛ ምንጮች በጥብቅ አረጋግጠዋል። ይህንኑ የጠላትን የተሸሸገ የክፋት ስምሪት አሳሳች እቅድ ተከትሎ በሰዴ ወረዳና በአካባቢ የሚንቀሳቀሰው መላው የ54ኛ ክፍለ ጦር አርበኞችና የደህንነት መዋቅሮች የጠላትን እንቅስቃሴ በንቃትና በስትራቴጂካዊ ጥንቃቄ እንድትከታተሉ በጥብቅ ይመከራል። የአገዛዙን እድሜ ለማራዘም የሚደረገውን የሐሰት ምርጫ ድራማ ለማክሸፍና የጠላትን አከርካሪ ዳግም ለመስበር መላው ህዝባዊ ሰራዊት ከወትሮ በተደራጀና በተናበበ መልኩ በተጠንቀቅ እንዲቆም መልእክቱን አስተላልፈዋል። የወግዲ የብልጽግና መዋቅር በመፈራረሱ የአገዛዙ ወታደራዊ አመራር በሽንፈት ኑዛዜ ውስጥ መግባቱ ሲሰማ የብልጽግናው ፓርቲ ከፍተኛ ወታደራዊ አመራር የሆኑት ኮሎኔል ዘላለም ፋኖ በሁሉም ረገድ በልጦና በማለት የስርዓቱን ውድቀት የሚያረጋግጥ አስደንጋጭ የሽንፈት ኑዛዜ ሰጥቷል። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 105ኛ ኮር 45ኛ እና 29ኛ ክፍለ ጦር የወግዲ ከተማ ሙሉ በሙሉ ተቆጣጥረው ከወጡ ወዲህ በከተማዋ የሚገኘው የብልጽግና መዋቅር ከፍተኛ የጭንቀትና የድንጋጤ አዙሪት ውስጥ መውደቁም ታውቋል። ሰሞኑን በወረዳዋ የብልጽግና ካቢኔዎች በመከላከያ አመራሩ መካከል በተደረገ ውይይት የፓርቲው ከፍተኛ ወታደራዊ አመራር የሆኑት ኮሎኔል ዘላለም ፋኖ በሁሉም ረገድ በልጦናል በማለት የስርዓቱን ውድቀት የሚያረጋግጥ አስደንጋጭ የሽንፈት ኑዛዜ ሰጥተዋል። ኮሎኔሉ ሰራዊት ወረዳውን ሰላም ለማስከበር ከአቅሙ በላይ እንደሆነበትና ፋኖም በአቅም በስነ ልቦና በትጥቅ እንዲሁም በማህበረሰቡ ተቀባይነት ሙሉ በሙሉ እንደበለጣቸው በግልጽ አምነዋል። ደጀን ይሆናሉ ተብሎ የታመኑ ሚሊሻ ፖሊስና ካድሬዎቹን ለፋኖ መረጃ ከመስጠትና ከማገዝ ይልቅ ዝምታን እንደመረጡ የጠቆሙት አመራሩ ህዝብም በቀስታ ከፋኖ ጎን በመቆም ሲተኩስባቸው እንደነበርም ገልጸዋል። ይህንን የሽንፈት ኑዛዜ በዝምታም የሰሙት የወረዳው የብልጽግና ካቢኔዎች በፓርቲው ጥምር ጦር ላይ ያላቸውን እምነት ሙሉ በሙሉ ማክተሙን በማሳየት እባክህን እዚህ ወረዳ ላይ የድሮን ድጋፍ ይመደብልን በማለት ለመከላከያ አመራሩ ተማጽኖ አቅርበዋል። ይህ ካቢኔዎቹ ያቀረቡትን የድሮን ተማጽኖ አገዛዙ በህዝብና በራሱ ታጣቂዎች ዘንድ ተቀባይነት በማጣቱ መዋቅሩ በመፈራረሱና በራሱ ኃይል መከላከል ባለመቻሉ የፖለቲካ ሞት ማረጋገጫ ተደርጎም ተወስዷል። የፖሊስ፣ የሚሊሻ፣ የካድሬው መዋቅር መከላከያን ከመደ
ከመደገፍ ይልቅ ወደ ፋኖ ማዘንበሉን የብልጽግና የውስጥ ደጀን ሙሉ በሙሉ መደርመሱን የሚያሳይ ሲሆን የወረዳው ባለስልጣናትና ወታደራዊ አመራሩ የደረሱበት ድምዳሜ በወግዲ መሬት ላይ ያገዛዙ የመቆያ ጊዜ ማክተሙን ያረጋገጠ ነው። የ105ኛ ኮር 45ኛ ክፍለ ጦር ህዝብ ግንኙነት ዘርፍ መዳረሻው ድልና ነጻነት የሆነው የአማራ ህዝብ ህልውና ተጋድሎ አምባገነናዊ ስልጣንን ለአንዴና ለመጨረሻ ጊዜ እስከሚያስወግድ ድረስ ተጠናክሮ እንደሚቀጥል በድጋሚ አስታውቋል። በሌላ በኩል ከአውደ ውጊያ ጎን ለጎን ህዝባዊ ንቅናቄዎች ተጠናክረው ቀጥለዋል። የ303ኛ ኮር ነጻ ባደረጋቸው ቀጠናዎች ከ4500 በላይ ህዝብ የተሳተፈበት ሰፊ ውይይት አካሂዷል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ 303ኛ ግዙፍ አሳምነው ኮር ነጻ ባወጣቸው ቀጠናዎች ላይ ከህዝቡ ጋር ያለውን ትስስር ይበልጥ ለማጥበቅ የጀመረውን ሰፊ ህዝባዊ ውይይትና የማህበረሰብ ንቅናቄ አጠናክሮ መቀጠሉን ታውቋል። ግንቦት 9 ቀን 2018 ዓ.ም በቡግና ወረዳ ቆብ ቀበሌ፣ በላስታ ወረዳ ሳርዝና ቀበሌ እንዲሁም በመቄት ወረዳ 022 ዝቤ እና የ028 ቀበሌዎች ላይ በተከታታይ በተካሄዱት በእነዚህ መድረኮች ላይ ከተለያዩ የማህበረሰብ ክፍሎች የተወጣጡ ዜጎች፣ የመንግስት ሰራተኞች፣ የሃይማኖት አባቶችና ወጣቶችን ጨምሮ ከ4500 በላይ የሚሆን እጅግ ከፍተኛ ህዝብ በንቃት ተሳትፎባቸዋል። የአማራ የህልውና ተጋድሎ ዋነኛ መሰረቱና ባለቤቱ የመጥፋት አደጋ የተደቀነበት ራሱ መላው የአማራ ህዝብ መሆኑን የገለጹት የውይይት ተሳታፊዎቹ የአፓርታይዱ የአብይ አህመድ ስርዓት ባህል ሊጭነው የሚሞክረውን የሐሰት የምርጫ ተውኔት ፍጹም እንደማይደግፉትና አገዛዙ ይህንን ድራማ በአስቸኳይ ሊያቆም እንደሚገባ በቁርጠኝነት አንስተዋል። ከዚህ በተጨማሪም ጊዜያዊ ወታደራዊ የሲቪል መዋቅር ለማህበረሰቡ የሚሰጠውን አገልግሎት ይበልጥ ፈጣንና ቀልጣፋ እንዲያደርግ እንዲሁም በአንዳንድ አካባቢዎች የሚስተዋሉ የግድያና የደም መመላለስ የበቀል ድርጊቶች የሚቆሙበት ቋሚና አስተማማኝ ማህበራዊ መፍትሄ በአማራጭነት ሊበጅለት እንደሚገባ ተወያዮቹ ገንቢ አስተያየቶቻቸውን ሰጥተዋል። ይህንን በስኬት የተጠናቀቀ ታላቅ ህዝባዊ ንቅናቄ በጋራና በጥምረት የመሩት በምኒልክ ዕዝ የ303ኛ ግዙፍ አሳምነው ኮር ስር የሚገኙት 19ኛና 81ኛ ክፍለ ጦሮች የቡግና የላስታና የመቄት ወረዳዎች ጊዜያዊ ወታደራዊ ሲቪል መዋቅሮች እንዲሁም የ106ኛ ኮር 22ኛ ክፍለ ጦር አመራሮች መሆናቸው ታውቋል። ከመድረኩ መሪዎች በኩልም በውይይቱ ወቅት ለተነሱት ህዝባዊ ጥያቄዎች ወቅቱን የጠበቀና አጥጋቢ ምላሽ የተሰጠ ሲሆን ይህም በህዝቡና በፋኖ ሰራዊት መካከል ያለው መተማመን የላቀ ደረጃ ላይ አድርሶታል። የ303ኛ ግዙፍ አሳምነው ኮር ህዝብ ግንኙነት መምሪያ በላከው መግለጫም መዳረሻው ፍጹም ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ከህዝባዊ ንቅናቄው ጋር ተናቦ ይበልጥ ተጠናክሮ እንደሚቀጥልም አረጋግጧል። በሌላ በኩል የኦሮሚያ ሚሊሻና ፖሊስ በሲዳማ ክልል ድንበር በመጣስ ጭፍጨፋ መፈጸማቸው ተሰምቷል። ጥቃቱ ድንገተኛና ገበያ ባለ ህዝብ ላይ ነው የተፈጸመው። ሰዎች ሞተዋል፣ የቆሰሉም ብዙ ናቸው ሲል የጭሬ ወረዳ ነዋሪዎቹ ተናግረዋል። በኦሮሚያ ክልል ምስራቅ ጉጂ ዞን ሀርናፋ ወረዳና በሲዳማ ክልል ምስራቃዊ ሲዳማ ዞን ጭሬ ወረዳ አዋሳኝ አካባቢዎች ነዋሪዎች ትናንት ከሰዓት በኋላ ተጀመረ ባሉትና ይህ ዘገባ እስከተጠናቀረበት ሰዓት ድረስ በሁለቱ ክልል ድንበር በቀጠለው የተኩስ ልውውጥ ብዙ ንጹሃን መገደላቸውን ለቲክቫ ኢትዮጵያ ተናግረዋል። የግጭቱ መነሻ የሆነው የጉባ ሄማ አካባቢ የሁለቱም ክልሎች ህዝቦች ለዘመናት አብሮ በጋራና በሰላም የሚኖሩበት ስፍራ እንደሆነ ነዋሪዎቹ ገልጸዋል። ትናንት ከቀኑ 9 ሰዓት ገደማ ላይ የሁለቱ ክልሎች አጎራባች አመራሮች ስብሰባ እያደረጉ ባሉበት ጉባ ሄማ ገበያ ላይ ከሀርናፋ ኦሮሚያ ወረዳ በኩል በተሰነዘረ ድንገተኛ ጥቃት እንደጀመረ በተነገረ ግጭት በሁለቱም በኩል ሰዎች መሞታቸውን ለሚዲያው አስረድተዋል። ነዋሪዎቹ ጥቃቱ ድንገተኛና ገበያ ላይ ባለ ህዝብ ላይ በኦሮሚያ ታጣቂዎች ጭፍጨፋ መፈጸሙን ተከትሎ ሰዎች ስለሞቱ ከሲዳማ ሚሊሻዎች በኩል ተኩስ ተከፍቷል። በዚህም ሳቢያ በኦሮሚያ የመጡ ታጣቂዎች በኩልም ሰዎች መሞታቸው ታውቋል። ለሚዲያ ቃላቸውን የሰጡት 3 የአካባቢው ነዋሪዎች በሲዳማ ክልል በኩል ብቻ ከ6 እስከ 10 የሚደርሱ ነዋሪ ሰዎች ህይወታቸው አልፏል ሲሉ ተናግረዋል። አሁንም ተኩስ አለ ያሉት ነዋሪዎቹ በርካታ ቁጥር ያላቸው ሰዎች እየሸሹ ነው፣ የቆሰሉ ሰዎች ወደ ጭሬ የመጀመሪያ ደረጃና ወደ ሐዋሳ ሪፈራል ሆስፒታል እየተወሰዱ ይገኛሉ ብለዋል። የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ዳዊት ሃይሶ በሰጡት ቃል በአካባቢ የተፈጠረውን ማንነት ተኮር ግጭት ተከትሎ ህዝቡን ለማረጋጋትና አካባቢውን ወደ ቀደመ ሰላሙ ለመመለስ የፖለቲካ አመራሩ በስፍራው ይገኛልን ብለዋል። የሟቾችን ቁጥርና የጉዳት መጠኑን ከመግለጽ ተቆጥበዋል። የኦሮሚያ ክልል ምዕራብ ጉጂ ዞን አመራሮችን ለማነጋገር ተደጋጋሚ ጥረቶች ቢያደርግም ለጊዜው አልተሳካም። ተጨማሪ ጥረቶችን በማድረግ ከሁለቱም ክልል ባለድርሻ አካላት መረጃዎችን የሚያካትት ይሆናል። ይህ የተከበራችሁ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ